استهن እናትህ ላይ አትማት የወለደች እናትህ ላይ ሚስትህን ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ ለእናትህ ግን ጠላት ናት ጠላት አረካት ሶ የሚስት ገበና በቃዛው ቤት ውስጥ በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም ምክንያቱም ውሸታሞች ነና ውሸት ነው ስትታረቅ ደረት ላይ ነው ያለችው ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ ያረገችው ሚሉት እናንተ ግን እፍፍ ብላችሁ ተመለሳችሁ ጨዋታችሁ ላይ ነው ያላችሁት ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው እንደዛስ ያረከው አንተ ነህ ለምን ተወስደዋለህ ደስታህን ማትወስድ ከሆነ ችግርን ለምን ተወስደዋለህ ሚስቴን አይስክሪም ጋበዝኳት ማየ ብለህ ደውለህ ታውቃለህ ነው ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን ትዳርን የሚያቆየው እፍታው አይደለም ጩኸቱ አይደለም ትዕግስት መቻቻል በፍቅር አላምንም ትላለህ አዎ ፍቅሩ አይደለም የሚያኖረው ምንድነው የሚያኖረው ለካ አንድ ኬዝ ምን ገጠመን ልጁ በጣም ፍቅር ያዘው እንግዲህ ባንተ ቋንቋ ልምጣ እቺ ልጅ ካላገባዋት ነፍሴን አጠፋለሁ ቤተሰብ ይደነግጥና ሽማግሌ ከዚህም የማይመለሱት አምጥቶ መርጦ ይልካል እባካችሁ እጃችንን አትጣሉ ያው ታውቃለህ የሀገሬ ሽምግልና እኮ ወደ ሽምግልና ሲላክ የማይመለሱ ሽማግሌዎች ተልካለ ኖ መባል የሚከብዳቸው እሺ ተባለች ገባ እንደቆዩ 6 ወር አልቆየ እማዬ እቺ ልጅ ታወጪልኛለሽ ወይስ ገድዬ እስር ቤት ስገባ ሉክ ሳያገባት ካላገባዋት ሞታለሁ አሁን የሰው ልጅ ሳላጠፋ ውሰዱልኝ ዋከነ የፍቅርን ትርጉም አምጣ ላንተ እኮ ነው ይሄ ነው እሱ አይደለም ትዳር ውስጥ ስታገባት ቤተሰብ ቅብርር አድርጎ ያሳደጋት ሌላ ዓለም ውስጥ የኖረች አንተ ደግሞ ሌላ ዓለም ውስጥ የኖረ ለማንም ዝቅ ያላልክ ለማንም ዝቅ ያላለች ልጅ ናት ሁለቱ ናቸው የሚገናኙት ትዳር ስትመጣ ለትዳር ዝቅ ትላለህ እጅ አስታጥባ ማታቀው ባሏን እጅ ታስታጥባለች ወይ ሚስትን እጅ ታስታጥባለች እዚህ ጋር ይጀምራል ጨዋታው የምትኖረው መቻቻልን ነው መግባባትን ነው ለሷ ብለህ የምትወዳት ከሆነ ማለፍ መቻል አለብህ እንደውም ትዳር እንዲጣፍጥላችሁ ከፈለጋችሁ አንዳንዴ እያየ ስተቱንም እያየ ባላየ ማለፍ እያንዳንዱን ነገር ቆንጥረህ አትችለውም ብዙ ጊዜ ግን ያን እኔ እኮ ላንቺ ብዬ ነው የምቆጣሽ ምጮብሽ እኔ ላንቺ ብዬ ነው ስታጠፊ ምናምን ለራሱ ብሎ ለሷ ብሎ ከሚጮህባት ለሷ ብሎ ይቻላታ ትናንትና እንደዛ እባክህ ማኔ ንገርልኝ ደውልልኝ እስቲ እሺ ትበለኝ ስልኬን ታንሳ ያለ ሰው እየኮ ነው ዛሬ እንደዛ የሚለው መጨቃጨቅ አይደለም መጨቃጨቅ ትዳር ጭቅጭቅ አያቆየው የውሸት ፍልስፍና ማያቆየው ትዳር ደግሞ ደሴት ነው የምንለው ባህላችንን በጠበቀ መልኩ ነው ደሴት ምንድነው ማለት ደሴት ማለት አሁን አንተ ስታገባ የማኔ ትዳር የኔን አይሆንም አንተ በቃ ሰረገላ ቆመ 800 መኪና አምጥተ ያ ሳብቱዩ እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ የኔ ነው ሁሉም ሰው እንደ አቅሙ ነው የሚገባው የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው ግን ይሄ አሁን የምናየው አሁን የምትለይ ነገር ማህበረሰባችን ላይ ከሚደረገው ተቃራኒ አይደለም ወይ ሁሉም ሰው ሰርጉን በትልቁ ለመደገስ ሁሉም ሰው ክርስትናውን ሁሉም ሰው ቤቢ ሻወሩን ሁሉም ሰው ፖስቱን ካየኸው መቀናናት አለ በቃ የኔ ሰርግ ከንትና ሰርግ መብለጥ አለ የኔ ክርስትና ከንትና ክርስትና መብለጥ አለበት የሚል የሆነ ከፍተኛ የሆነ ማስመሰል ይበዛዋል ይሄን ደግሞ ያመጣብን ቴክኖሎጂ ነው ዘመን ያመጣብሃል ጉግል ነው ሰው በአይኑ የሚያየውን ነገር ነው የሚያምነው ከዛ በኋላ ሃኒ ስዊቲ ብሎ አበባ እንደዚህ ቶ ሰርፕራይዝ እሱ አይደለም እውነታው ቻላታ እሱን አርክላት አይደል አብረህ ቻላታ ችግሯንም ቻላታ እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው ሚስት የሚስትን ነው በምንም ታምር እኩልነት የለም ትዳር ውስጥ ነው ሴቶች እኩል ሆኑ ይያሉ ነው ማይ ብራዘር እሱን ጋዜጣ ላይ አንብበል ሊሆን ይችላል ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም ማን ነው ይበልጣው ማንንም አይበልጥም አንተ ባል ሚስት መሆን አትችልም